ኮሎኔል ካሳ በኦፐሬሽን ሰራዊት ዶሜን ነበሩ። በጣም ጥሩ ሰው ልባቸው ንጹህ፣ በሰው ላይ ማሰብ የሚያደርጉትን የሚያውቁ ትምህርታቸውን የተማሩትን በደንብ አድርገው ጠንቅቀው የሚያውቁ ሰው ነበሩ። ኮሎኔል ካሳዬ እኔ እሳቸው አንድ ጉዳይ ሄዱ እና ብዙ ዋና ክልሎች ያለፍነው ኢትዮጵያ ሆቴል ቅድም ስናልፍ ባጠገቡ ትዝታው መጣ። እዛ ነው ያሳረፉ። ምን እንደሆነ እናንተም ከድሬዳዋ ተጠርተን ነው የመጣ ነው። ኤኒዌይ በድሬዳዋ በኩል ሄደን የመጀመሪያ ሐምሌ 16 ዛሬ የተወለዱበት ቀን ነው። በዛን ቀን አውሮፕላኑን ሊጠልፉት ወይንም ሊመቱት ነበር ኤደን ላይ። ከዚህ ከወጣም በኋላ ድሬዳዋ ስንነግር ሚሽናችንን ነገሩ። ደፋናቸው በሉት ይህን እኮ መንግስት አይፈልገው። እሳቸው ብዙዎቹ ይጠራጠራሉ። ይህን ማድረግ አይፈልጉም። የፖለቲካ እንትን አለ። ተውት ለኔ ይሆናል። እሳቸው ደፋር ነበሩ። የሚያደርጉትን ያውቁ ነበር። ሄድንና እዛ ደርሰን በኋላ ስንደርስ እዛ አካባቢ ሰው ግር ብሎ ጠፋ። ኢትዮጵያ አየር መንገድም ሰዎች ሮጠው ቶሎ ወደ ተርሚናል ገቡ። ሄደላል በቃ ኦልሬዲ ሰምተዋል። ያን ጊዜ እኛ እንደምታውቁት ድብልቅልቅ ኤርትራዊ፣ ትግሬ ምን ቢል ነገር የለም ያለስ እና የሚያውቁ አሉ ነገር እንደሚመጡ ያመታ ያውቃሉ። ገለል አለ ሰው። ከዛ ደግሞ አውሮፕላኑ ተነስቶ ወደ አስመራ ሳይተኮስ ቀረ። ኮሎኔል ካሳ ነበረ ኋላ አልተኮሱም። መቶች ናቸው እኛም ጭነን ነበር። ይህን ያ ሰፈር በሉት በሙሉ ምንድነው በሉት ማለታቸው ከአሁን በኋላ ኢትዮጵያ አየር መንገድ ቦታው ሄዶ መጠበቅ አይችልም። የዚህ አይነት ነገር ውድመት ያደረግን እንደው ኢትዮጵያ አየር መንገድ ሲመጣ የሀገሬ መንግስት ይጠብቃል ኤርፖርቱ ብለዋል እና ነግረው መንታት የለም ብለዋል። እሺ ቤት በኋላ ሲተኩሱ አስመራ ሄደን አደርን። ምንም የለም። በመንግስቱ አዲስ አበባ መጣን። ድሬዳዋ መጣን። እና ያ ከሸፈ። በዛ አወቁ መንግስት መዘጋጀቱ። ሌላ ጊዜ ጠብቀው ደግሞ ኮሎኔል ካሳዬ ወደ ኤደን ይሄድ ነበር። ኮሎኔል ካሳ ውሳኔ መስጠት የሚያውቁ ሰው ነበር። ብዙ ነገር ሳወራ ሀሳቤ ብዙ ቦታ እና ካፕቴን ግዛቸው የተናገረው ከባድ ታሪክ ነው። በመጀመሪያ ጊዜ የኢትዮጵያ አየር መንገድ ችግር ላይ በነበረበት ጊዜ አባቴ ተመርጦ የኢትዮጵያን አየር መንገድ ሊያቋቁም በተመረጠበት ጊዜ ከስፔሻል ፎርስ የመረጣቸው ሁለት ሰዎች ናቸው። አንዱ ካፕቴን ግዛቸው እና ኮሎኔል ካሳ የታደሰ ጀግናው ያው አጠገቡ ያለው እነሱ ናቸው እና የመጀመሪያውን የበረራ ደህንነት ወይም አንታይጃከር የመጀመሪያውን ፍላይት ከአባቴ ጋር ያደረጉት ሁለቱ ናቸው። በጣም የሚያሳዝነው ሁላችንም ወታደሮች ነን። አንድን ኦፕሬሽን ፕላን ስናደርግ አንድ ስለ ወገን ጦር ሁኔታ፣ ስለ ጠላት ሁኔታ፣ ስለ መሬቱ ሁኔታ፣ ወቅቱ ደግሞ እነዚህ ነገሮች ፕላኒንግ ውስጥ በጣም በጥንቃቄ የሚታዩ ነገሮች ናቸው። እኔ እዚህ ሁሉ ያበቃል ነገር አንድ በኮሎኔል ካሳ ብቻ አይደለም።
ተመስገንም የደረሰ በአካል ነበርኩኝ እዛ ቦታ። እኛ ኦፕሬሽን የምናደርግ ከሆነ የወቅቱ ሁኔታ ለእኛ በሚመች ሁኔታ ነው ማድረግ ያለብን። ጭልጥ ያለ በረሃ ምናልባት የውሃ ነጥብ አንድ ቦታ ብቻ ያለ የፀሐይ ሀሩሩ ከባድ በሆነበት በደንብ ታስክ ኦርጋናይዝድ ሆኖ የተለማመደ በዛ ቦታ መሆን ያለበት። አሁን ስህተቱ ወዴት እንዳለ ነው የምነግራቸው። ይሄንን ማድረግ የሚገባቸው ሰዎች ይሄንን ማሰብ ነበረባቸው አለበት። በመሰረቱ በወቅቱ ያ ታስክ ፎርስ ያ ግብረ ኃይል ያን ወጡ ያውቋል። በስተግራ በኩል ከ17 ክፍለ ጦር በስተግራ በኩል ቢገባ አንደኛ በመሳሪያ መደጋገፍ ይችላል። ውሃ ችግር የለበትም። ቁስለኛ ማቅለል ይችላል። በዛ በኩል ቢሄድ የጠላትን ናቅፋ ላይ ያለውን የጠላትን ኃይል ያሳሰዋል። ለምን እሱን ለመከላከል ደግሞ ከዚህ ስለሚያነሳ ወይ ለ508 ሊቀና ይችላል፣ ወይ ለ500 ንዑስ ግብረ ኃይል ሊቀና ይችላል፣ ወይም ለእነሱ ሊቀና ይችላል። አንድ ቢሆንም ይሄ ውድቀት አይመጣም ነበር። የኢትዮጵያ ሰራዊት ጎበዝ፣ እኔ ብዙ ክፍሎች ሰርቻለሁ። ያዋጋሁትም አለ፣ ጎን ለጎንም ስንዋጋ ያየኋቸው በጣም ወንድ፣ በጣም ጀግና፣ በጣም ቆራጥ ነው። ግን እኛውንና አሁን እኛውን እዚህ ስላለ ሌላ የሚሰማን የለም። እኛን የበደለና የጎዳን አመራሩ ምቀኝነት አለ። አሁን ኮሎኔል እስጢፋኖስን ታውቃላችሁ። እኛ ምጽዋ ተያዘ ሲባል እንትን ላይ አዋሽ አርባ ታንክ ለመታጠቅ መጥተን የተወሰኑ ሰዎች 29ኛን አቋቁም ተብሎ መጣ። እሳቸው ነበሩ ያን ጊዜ ምጽዋ ፌል ሲያደርግ እግዚኦ ብሎ እዛ የጨው እንትን ውስጥ ምሽግ ሰርተው ያንን ያቆሙት። እኛ መተን ተደራጅተን 29ኛ ካውንተር አታክ ሊደረግ ሲል እሳቸውን ከዛ አንስቶ አበራ አበበ ምንም ያለፋን ሰው አምጥቶ እሱ እንዲሾም ማለት እሳቸው እንዳይሾም ሲኒየር እንደ ኮሎኔል ካሳ ሲኒየር ሰው፣ ትሁት ሰው፣ ጥሩ ምግባር ያላቸው፣ አንደበታቸው ክፉ የማይናገር በምስራቅ ቶጎብጫ ላይ መሬት ነክሶ ኢትዮጵያ በ56 ያዳኑ ዋሲውን ነበር። በዛ ምግባር ያውቀዋል። እኔ ከሰራዊቱ ውስጥ በሻለቅነት ማድረግ እዛ ገብቼ ብርጌዴር ጀነራል ስደርስ እሳቸው ኮሎኔል ሆኖ ነው ጡረታ ያወጡት። መከላከያ ሚኒስትሩ ኮርሳቸው ነው። ከነሱ ቀድሞ ታሪክ የሰሩ ሰው ማደግ የለባቸው። ኮሎኔል ካሳ ትልቅ ሰው ናቸው። ከቁመናቸው፣ ከአነጋገራቸው፣ ካካሄዳቸው ፍጹም ወታደር፣ ፍጹም ቅን የሆኑ ሰው የአመራር መመሪያዎች ከሚያዙት 12 ነጥብ ውስጥ አብዛኛውን እኔ የውጭ ሰውም ጋር አብሬ ሰርቻለሁ፣ አስተምሮኛል። አብዛኛውን ያሟላ አንድ ኢትዮጵያ የጥቁር ሰው ቢኖር ኮሎኔል ካሳ ናቸው። እኚህ ሰው ማፍራት የሚችሉ ሰው ነበሩ። ስፔሻል ፎርስ ነበሩ። እውቀቱም ከውጭ ወስደዋል። ልምዱም አላቸው። ምን አለበት ጦላይን ሰጥቶ በ2 ዓመት ቀጥቅጠ ልዩ የሆነ ስፔሻል ፎርስ አውጣ። ያነው ጦር ነበረ እንደዚህ አይነት ሚሽንን እንኳን ሊወጣ የሚችል። ስለዚህ ውስጣችን መጥፎ ነገር አለ። እናንተ ስለ ትናንትና ነው የምትደነቀው። ዛሬም እንደዚህ ይሰማኛል። እንደዚሁ አንዳንድ ነገር ከምሰማው ያለመናበብ የቅናት አንዱ አንዱን የማጥፋት ነገር አለ። አንድ በሽታ ነው እንጂ በእውነት ነው የምላችሁ። አሁን ኢትዮጵያ ውስጥ በዛን ጊዜ አሁን ያ ኩዴታ ባይጀምር ነው በዛን ጊዜ ኤርትራ መሬት ውስጥ ያለው ጦር ብዛት የኤርትራን ጥያቄ መልስ ይሰጥ ቢያንስ ሻዕቢያ ወገቡን ሰብረን ለ4 ለ5 ዓመት ሻዕቢያ ላይንቀሳቀስ ይችላል። ምሳሌ ሊሰጣችሁ ይችላል።
በፊት የነበረውና በዛን ጊዜ የነበረው በ81 የነበረው 2ኛ ሜካናይዝድ ክፍለ ጦር አለ ሙሉ። 3ኛ ሜካናይዝድ ክፍለ ጦር እኔ አደራጅቼ ያመጣው ሙሉ። 29ኛ ሜካናይዝድ አለ ሙሉ። 16ኛ ሰንጠቅ አለ። 27ኛ ሜካናይዝድ አለ። የተለያዩ ታንክ ሻለቆች አሉ። ተራራ ክፍለ ጦሮች አሉ። አየር ወለድ አለ። ሌሎች ደግሞ ግብረ ኃይሎች ነበሩ። በኤርትራ መሬት ውስጥ እንደዛ ኮንሰንትሬትድ የሆነ ኃይል አልነበረም። በቅኝት መልክ ካሳይ እነሱ በክረን ነበሩ፣ እየገፉ ነበር ወደ ታች። ሻዕቢያ በውጥረት ላይ የነበረበት ጊዜ ነው። ለምን ያ ነገር እነማን አቀዱት? ለምን ሆነ? ለምን ፌል አለገ? አመራር እንዴት ሞተ? ሰራዊቱ ደርግን ለመናድ ይቻላል። ከሌላ ጋር ማበርም አስፈላጊ አልነበረም። እና የኛ ቤት ጉለት ያለ እንጂ ሰው ጠፍቶ አይደለም። ኮሬ ካሳ በዛን ጊዜ የራሳቸው ጦር ነው ያሰለጠነው ጦር ነው ያ አይደለም። አንድ ግብረ ኃይል ነው የገባው። ሴፉ ነው የግብረ ኃይል አዛዡ። በቂ ነው። ኮሬ ላይ ተነው መሄድ ነበረባቸው። የታንከኛ አስተባበር ምን ለማስተባበር ነው እዛም ቢሄዱ? መንገሻ አለ ጎበዝ የሆነ ታንከኛ አብሮን የተማርን ነው። ምስራቅም ውጊያ ሰሜንም አብረን የነበር ነው። በቂ ነው እሱ። የማትፈልገውን ሰው ሰብስበን ሲኒየር የሆኑ ለሀገር የሚጠቅሙትን መማገድ ያ ነው የተያዘው። እና ለእውነት ብዙ ማለት ይቻላል። ኮሬ ካሳ ሰው ሟች ነው ግዴታ ታሪክ ሰርቶ ነው የሞተው። ዲሳይሲቭ በራስ ላይ መወሰን ቀላል ነገር ነው። ሞት በራስ ላይ መወሰን ቀላል ነገር ያ ነው ከአንድ የመሪ ትልቁ ባህሪ። ያንን አቺቭ አድርጎ ነገ ታሪክ እቺን ባደረጓት ነገር እኛ ስላልን ማለት እውነተኛ ትውልዱ ታሪክን አንብቦ የሚመጣ ትውልድ ይመጣል። የኢትዮጵያ ሰራዊት በአዲስ መልክ በሚቋቋምበት ጊዜ እነማን ነበሩ ሰው ፊት ሆነው ጦርነት ፊት ሆነው ታሪክ የሰሩና ቁራጥነትን ያስተማሩ ሲባል እርግጠኛ ነኝ ኮሬ ካሳ ሌሎችም አሉ። ኮሬ ማሞን የመሰሉ ሁሉ በጊዜያቸው ጽዋን ላይ ራሳቸውን የረሸኑ ልጆች አሉ። አረ በየግንባሩ አጠገባችን ያሉ ልጆች ና ውረድ ስንል አልወርድም ብለው ራሳቸውን እዛው የገደሉ ልጆች አሉ። እነዛ ሁሉ የራሳቸው ቦታ ይይዛሉ። ስንታየው ማመሰግናል። አባትን መውደድ አንድ ነገር ነው። የአባትን ታሪክ ደግሞ አለማወቅ የልጅነት ጉዳይ ነው። ግን አፈላልጋ ሰው ጠይቃ ሳትሰልፍ ምን ሳትል ያንን ሁሉ መረጃ አሰባስባ ያ መጽሐፍ ወጣ። በዛም አልቆመችም። አሁን የአፍሪካ የጦርነት ታሪክ የለም። እንደ አፍሪካ ውስጥ እርስ በርስ የተጋደለ የለም። በአሁኑ በቅርቡ ብታዩ አሁን የሆሊውድ ፊልም አክተሮች ስለ አፍሪካ የጦርነት እንትን አንድ መስራት አይችሉም። ለምን? የተጻፈ ነገር የለም። አሁን እሱም ወደ እንግሊዝኛ ተርጉማለች። ይሄ መጽሐፍ እርግጠኛ ነኝ ፊልም ኤዲተሮች እጅ ይደርሳል በቅርብ ቀን ውስጥ። ከዛ ውስጥ አንድ ወይም ሁለት ስክሪፕት ይወስዱና እነሱ በሚፈልጉት አይነት ፊልም ይሰሩታል። ያን ጊዜ ነው ደግሞ የኮሬ ካሳ ታሪክ ብቻ ሳይሆን የኢትዮጵያ ሰራዊት ቆራጥነት እንዴት እንደሚወጣ ምናልባት ኤዲተሮቹ ደግሞ ጥሩ ነገሩን ያገናዘቡ ከሆነ ሻጥሩንም ጭምር እዛ ላይ ሊገልጹት ይችላሉ። እና እግዚአብሔር ይስጥልኝ የኢትዮጵያን ሰራዊት ታሪክ በአባትሽ እንትን አቅርበሽልና እናመሰግናለን። እንፋሎት እየገነፈለ ነው ያለው። አንድ አደራ ለማለት ነው። እናንተን የመሰለ የመከራው ተካፋይ አዛዥ ታዛዥ የነበራችሁ ይህንን አሁን የምናወራውን ነገር ወደ ጽሑፍ እናውጣውና ለሚቀጥለው ትውልድ በእኛ ጊዜ ስህተት ይሄ ተሰርቷል፣ ወደፊት ይህንን እናድርግ የሚለውን እንድታወጡ አደራ እላለሁ። አመሰግናለሁ።
ዛሬ ዝክረ ኮሎኔል ካሳ ገብረ ማርያም በቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ጽሕፈት ቤት ውስጥ እያደረግን ነው እና በጣም ደስ በሚል ሁኔታ ታሪካችን፣ ውድቀታችን፣ ድካማችንን እዛ ውስጥ እያየን ያለንበት ሁኔታ ነው ያለው። በእውነት ዶክተር የአባቶች ቀን ላይ ሽልማት ይደረግ ቢባል ፊተኛ ሆና ካባ እንደምትለብስ ምንም ጥርጥር የለም። ልጆች በእንደዚህ አይነት ሁኔታ ወጥተው የአባታቸውን ታሪክ አሁን የአባቷ ታሪክ አለ፣ የኢትዮጵያ ታሪክ ነው፣ የኢትዮጵያ አርሚ ታሪክ ነው፣ የሰራዊቱ ታሪክ ነው፣ የሀገሪቱ ታሪክ ነው። ይህን ታሪክ ጊዜን ወስዶ ገንዘብን አውጥቶ ጉልበትን አጥፍቶ በዚህ አይነት መልኩ 10 ዓመታቶችን ተሻግሮ ዛሬ በእንደዚህ አይነት መልኩ ተሰባስበን እንድንሰማ እንድንተርከው እኛም ትዝታዎቻችን እንድንጫወትበት ሊሆን የቻለው የተባረከ ቤተሰብ በመኖሩ እግዚአብሔር መቼስ መልካም አምላክ ነው እና ልጅ ሲወጣልህ እና እንዲህ አይነት ነገር ሲሆን ደግሞ በጣም መደነቅ ነው። የኢትዮጵያ ልጅ ሆና ማለት ነው። የኢትዮጵያን ታሪክ ኢትዮጵያ ልጅ ሆና በዚህ አይነት መልኩ ወደኛ ትባልናለች። ዝክረ ኮሎኔል ካሳ ገብረ ማርያም በቀድሞ የኢትዮጵያ የጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ጽሕፈት ቤት ውስጥ ለዚህ መገኘት አይከን የሆኑ ሰዎች አሉ። አዋርድም ይኖረናል ወደ መጨረሻ። ቀጣዩ የሚሆነው እንግዲህ እያገባደድን ስለሆነ እድሉን ለዶክተርና ቤተሰቡ አሰጣለሁ። አመሰግናለሁ። በጣም ነው የተሰማኝ እንደዚህ አክብራችሁ የደጉ አባቴን ስም ይቅርታ፣ በጣም ነው የተሰማኝ ለመናገር። በጣም ነው የማመሰግነው ከቤተሰቤ እግዚአብሔር ይስጥልኝ።